እንግዲህ መጽሐፉ ላይ ብዙ ቦታ ነው የሴቶች ሁኔታ የተጠቀሰው። አንድ ቦታ ብቻ አይደለም እና ሴቶችን ለይቼ አይደለም ማለት የፈለኩት እዚህ ላይ በተለይ ሴቶች በሁለቱም አቅጣጫ በጥፋተኛነቱም ውስጥ ምንድነው ቪክቲምነቱም በሁለቱም በኩል ነው ያሉበት። በአጥፊነቱም በአጥቂነቱም በተጠቂነቱም በሁለቱም ውስጥ ሚና ያላቸው ናቸው እና በተለይ ሴቶቹ በዚህ ሁኔታ ተጎድተዋል ማለት ሳይሆን በአብዛኛው ግን ስናይ በውጭ ሀገር በሚደረገው በተለይ በስደት ባለው ሀገር ላይ የሚደረገው በደል በሴቶቹ ላይ ከቀድሞው ባህላችን ከኋላ ይዘነው በመጣ ነው ባህላችን ተጽዕኖ የሚደረግበት ይመስላል። ምክንያቱም ሀገር ቤት ሳለን ያለን አመለካከት ምንድን ነው? ወንድ የቤተሰቡ የበላይ ነው፣ የቤቱ አናት ነው፣ ሴት ተገዢ ናት፣ ወንድ ልጅ ማድረግ ገብቶ መርመጥመጥ የለበትም፣ ሴቷ ይህንን መስራት አለባት፣ ወንዱ የሚለውን ነገር ጥለን አልመጣንም። ብዙዎቻችን በተለይ እድሜያችን ከገፋ በኋላ የምንመጣው ሰዎች ያን ሁሉ ለብዙ ዓመታት የኖርንበትን ባህልና አስተሳሰብ ትተን አዲሱ ሕይወት ውስጥ ገብቶ አጀስት ማድረግ በጣም ስለሚያስቸግረን እንደው ያችን የድሮ ቅሬቷን ይዘን መጣና እዚህ ሀገር ቤት ከመጣም እዚህ ግነው እንደዚያው እህቶቻችንን ሚስቶቻችንን እንደዚያ ትሬት ማድረግ እንፈልጋለን እና እንዲህ አይነቱ ነገር መጀመሪያ ደረጃ የሚያመጣው ቅራኔ ያመሰለኝ ዶሮ ሀገር ቤት እያሉ ሴቷም ወንዱም አብረው ሰርተው እየገቡ ሴቷ ልጅ ቤት ከገባች በኋላ ወንዱ እግሩን ዘርግቶ ቁጭ ብሎ ሴቷ በተጨማሪ የቤቱን ውስጥ ስራ የመቀቀሉን የማብሰሉን ትምላ ምግቡንም የምታቀርበው እሷ ነበረች። ግን አሁን እዚህ በምንመጣበት ጊዜ ሁለቱም ስራ ውለው ከገቡ በኋላ መተጋገዝና መደጋገፍ ሲጠበቅ አሁንም ገና እንዴት ብዬ እዚያ ማድቤት ገብቼ እርመጠመጣለሁ የሚለው ሜንታሊቲ ይዘን ስለምንሄድ ስላለን ገብተን መርዳት ያቀተናል ወይም ደግሞ ፈቃደኞች ሆነን አንታይም እና እንዲህ አይነቱ ነገር ምን ያመጣል? እኔም ሰርቼ ከመጣሁ እሱም ሰርቶ ከገባ ለምንድን ነው እዚህኛው ስራ ላይ ደግሞ የማንረዳዳው በሚለው ሴቶቹንም ቅር እንዲላቸው ይሆናል። ግን በዚያ ብቻ አይደለም የሚያበቃው። አንዳንድ ጊዜ ደግሞ ብዙዎቻችን ወይ በአብዛኛው ጋብቻ ስናየው ወንዱ በሀገር ቤት በተጋቡ ሰዎች ላይ በተለይ በትምህርቱም በገቢም ከፍ ያለ እንትን ይኖራል፣ ደረጃ ይኖራል እና ሚስቱን እዚህ ይዞ ከመጣ በኋላ ውጭ ከመጣ በኋላ እዚህ ደርሶ ባለው መሰረታዊ ችሎታ ላይ እየገነባና እየጨመረ መሄድ ይፈልጋል እንጂ ሚስቱን አይ እኔ እዚህ ስመጣ ጥሩ ሁኔታ አለኝ፣ እዚህ ድረስ ተምሬያለሁ፣ አንቺ ግን እንዲህ አይደለሽምና እስቲ አንቺ ደግሞ እኔ የምደርስበት ቦታ ድረስ እስክትደርሺ ድረስ አንቺ ተማሪ እኔ እቤት ልቀመጥ የሚል ነገር በብዙዎቻችን በኩል አይታይም። ብዙዎቻችን የምንለው እንደውም አንዳንዶቹ እዚህ ሀገር እንደ ፈረንጅ ሀገር ኑሮ ቀልብ ስፔሻል ልጅ መተሽ እኮ ይህንን ሀገር ህይወት አትችውም፣ ትምህርቱንም አትችውም፣ ከባድ ነው፣ እንደ ህዝቡ መቃየቱም ከባድ ነው እንልና እያስፈራራን እኛ ግን በፊት በነበረን ላይ እየጨመርን እየተማርን ገቢያችንን እየጨመረን ትምህርታችንን እየጨመርን ስንሄድ እህቶቻችንንና ሚስቶቻችንን ግን በዚያ ደረጃ መሄድ ቀርቶ ያለውንም ከአሁን በፊት የሚያውቁትን እንኳን በተግባር እንዳያውሉት እያስፈራራናቸው እቤት እንዲውሉና ምንም አይነት ማሻሻል እንዳያደርጉ የምናደርግበት ሁኔታ በጣም በብዙ ሁኔታዎች ላይ ይታያል። እና እንዲህ አይነቱ ነገር የሚታየው ምንድን ነው?
አንዳንዴ ከሰልፊሽነት ራስ ወዳድ ከመሆናችን መሰለኝ እና ምንድን ነው የሚለው ለምንድን ነው እዚህ ከመጣም በኋላ ሴቶቹንስ ቢሆን ልክ እንደው እዚያው መጽሐፉ ላይ አንድ ያመጣሁት ያነሳው ቃል አለ። በጭንቅላት ነገር ከሆነ የሴቶች ጭንቅላት ከወንዶች የሚያንስበት ምንም ምክንያት የለም እና እነሱም ከተማሩ ከኛ ከወንዶቹ ያላነሰ የተሻለ ችሎታ ሊያመጡ የሚችሉ ስለሆነ ለምንድን ነው እነሱን እድል የማንሰጣቸው ነው የሚለው እና ብዙዎቻችን ግን እንደሱ አይደለም የምናደርገው። እናስፈራራቸዋለን። የፈረንጅ ሀገር ቀልድ መስሎሻል? ኢንተርቪው ቀላል መስሎሻል? 3-4 ሰው ቆሞ እዚያ ሲያጣድፉሽ መልሱን እንኳን መስጠት አትችይም፣ እንዲህ አይደለም እንዲህ ብለን በጣም እያስፈራራን ነው እንትን የምናደርጋቸው፣ አደንቁረን የምናስቀራቸው እና ሀገር ቤትም እንደዚያ ነበሩ። እዚህም ከመጡ በኋላ በዚያው መልክ አድርገን ነው እንትን እና የሚያሳዝነው ምንድነው በዚህ ሁኔታ አንዳንድ ሰዎች እነሱ እየተማሩ ሲሄዱ ሚስቶቻቸው ግን በፊት የነበራቸው እውቀት እንኳን እየጠፋ እየቀነሰ ከማንም ጋር ባለመገናኘት በስራ ላይ ባለመዋል እየቀነሰ ይሄድና በመጨረሻ ላይ ጭራሽ አንዳንዶቹ የሚያፍሩበት ደረጃ ላይ ደርሳሉ። እነሱ ተምረው ትልቅ ሆነው ሚስቶቻቸውን ይዟቸው አደባባይ ቢወጡ ቋንቋ የውጭ ቋንቋ የማትችል ሰው ደፍራ የማታናግር በመሆኗ እነሱን ጭራሽ ቤት እያስቀሩ አዲስ ዘመናዊ ከሆነችዋና ከሌላው ሀገር መውጣትና መዳራት ይጀመራል። እና ምንድን ነው እኛ ራሳችን እንዲህ አይነቱን ተጽዕኖ እኛው ነን የምንፈጥርባቸው እህቶቻችን ላይ ነው የምለው እና ይሄ እንደው ከብዙ በጥቂቱ እንደው ትንሽ ሊገልጻ የፈለግኩት ነው እንጂ ብዙ ምሳሌዎች ናቸው እዚያ ላይ እንትን ያቀረብኳቸው። ለምሳሌ አንድ እዚያ ላይ ያቀረብኩትን ባነብላችሁ ያቺ ሀገር ቤት ሳሉ በስንት ደጅ ጥናትና ልምምጥ የተገኘች ሚስት ባዕድ ሀገር ከመጡ በኋላ አቶ ባል ራሱን ለማሻሻል ሲል በሚከታተለው ትምህርት አብረውት ከሚማሩት በታች እንዳይሆንና እሱ በመሻሻሉ የሁለቱም ሕይወት የሚለወጥ መስሏት የእሱን ቤት ስትንከባከብና እንዳይርበውና እንዳይጠማው ራሷን መስዋዕት አድርጋ ለእሱ ስታቀነጭና ስታገነፋ ጊዜዋን በማሳለፏ እንጂ የሄደችበትን ሀገር ቋንቋና ባህል ሳትማር ያቀረችው እሱ ቤት ቁጭ ብሎ እሷ ብትሆን ኖሮ ወደ ትምህርት ዓለም የገባችው ከባሏ ባላነሰ ሁኔታ ውጤት ታመጣ እንደነበር የሚያጠራጥር አይደለም። ከብዙ አቅጣጫ እንዳየሁት በጣም ጥቂት ወንዶች ናቸው እንግዲህ እኔ የመጀመሪያ ዲግሪን አግኝቻለሁና አሁን ደግሞ እኔ እሰራለሁ፣ አንቺ ደግሞ እኔ የደረስኩበት ድረስ ተማሪና በትምህርታችን እንመጣጠን የሚል ሀሳብ ለሚስቶቻቸው የሚያቀርቡት እነሱ ናቸው። በላዩ መጨመር የሚፈልጉት ሚስቶች ድንቁርናው ብቻ ነው የሚጨመርላቸው። ነገሩ ሁሉ ትናንት ጦሙን ያደረ ማን ነው እንደሚባለው ተረት አይነት መሆኑ ነው። ተረቱን ለማታውቁት እስቲ ላካፍላችሁ። ሁለት ሰዎች አብረው የሚኖርበት ቦታ ላይ የምግብ እጥረት ይከሰትና የተገኘው ምግብ ለሁለቱም ማዳረስ ስላልተቻለ በመጀመሪያው ቀን ለአንደኛው ብቻ ምግብ ይሰጥና ሌላው ጦሙ እንዲያደር ይደረጋል። በማግስቱ እንደዚህ የምግብ ሰዓት ሲደርስ አሁንም የነበረ የምግብ እጥረት ስላልተወገደ ምግብ አዳይ መጣና ያችን ትንሽ ምግብ ይዞ ትናንት ጦሙን ያደረ ማነው ብሎ ሲጠይቅ መቼም የዚህ አይነቱ ጥያቄ የሚቀርበው ፍትህ ባለበት ቦታ ከሆነ ትናንት ላልበላሁት ዛሬ ለመስጠት ነው ብሎ እርግጠኛ ሆኖ ያልበላው ሰውዬ እኔ ሲል ምግብ አዳዩ ቀበል ብሎ ዛሬም ድገም ተብሏል አለ ይባላል። ነገሩ ጦሙን የማደር ልምድ ስላካበት ረሃቡን መቋቋም ትችላለህ አይነት ይመስላል። ታዲያ በእንደዚህ አይነቶቹ ባልና ሚስቶች መካከል የማየው ፍርድም ልክ እንደ ተረቱ የፍርደ ገምድል ዳኛ ውሳኔ ነው የሚመስለው። የባዕድ ሀገሮቹ ባሎችም ልክ እንደ ምግብ አቅራቢው ባለፈው ጊዜ ያልተማረው ማነው ብለው ጠይቀው ሚስት እኔ ስትል ድንቁርናሽ ተላምዶሻልና አብረሽ እንድትኖሪ ዘንድሮም ድገሚ ተብሏል ብለው ነው መሰለኝ እነሱ በላይ ሲማሩ ሚስቶቻቸውን አደንቁረው የሚያስቀሯቸው የሚለው ልክ አንድ እንደ ምሳሌ አድርጌ ያቀረብኩት